አዲስ ተጋቢዎች እግዚአብሔር እንኳን ለትዳር ህይወት በሰላም በፍቅር በጤና አደረሳችሁ። ምናልባት ደግሞ ለማግባት የምታስቡ ሰዎች እመኑኝ የሆነ ቀን እግዚአብሔር የምትወድህን የምታፈቅሪውን የሚያፈቅርሽን የምታስብልህን የምታስብላትን ሴት እግዚአብሔር ይሰጣል። ይሄንን እመነኝ። ጋብቻ ላይ ያላችሁ ሰዎች በሰርግ ምክንያት በጣም ብዙ ሺህ ሰዎች እየተለያዩ በሰርጉ ድግስ፣ በሰርጉ ወጪ፣ በሰርጉ በሚወጣው ነገር ምክንያት ይሄን አስገባ አይደለም ይሄን እናስወጣ አናስወጣም በሚል ሰበብ ባልና ሚስቶች እየተለያዩ ራሱ በዚህ ጠር በጣም ብዙ የሚባሉ ከስተመሮች በጋብቻ ጉዳይ ተጣልተው አማክረዋል። በቃ ጫፍ ላይ ደርሰው በምን ምክንያት? በወጪ ምክንያት። አንተ እሷን እንደምትወዳት አንቺ እሱን እንደምትወጂው፣ አንተና እሷ እንደምትዋደዱት፣ ወይ ደግሞ አንተና እሷ ምን ያህል ዲሲፕሊን እንዳላችሁ፣ ወይ ደግሞ አንተ ችግሮች የመፍታት አቅም ምን ያህል ከፍ እንዳለ ወይ ደግሞ ከፍ ያለ እንደሆነ የምታረጋግጠው ትንሿን ችግር ተነጋግረ መፍታት ስትችል። ተነጋግራችሁ ችግር የመፍታት በደንብ በጥልቀት የሚታይበት ልክ ይሄ የጋብቻ ሰሞን ራሱ ጋብቻው ራሱ ያስጨንቃል። እንዴት ነው አክት ማድረገው? እንዴት ነው? ምናልባት ልም ያለ ዓለማዊ ሰው ሊሆን ይችላል እሷ ደግሞ ልም ያለች መንፈሳዊ ሴት ልትሆን ይችላለች። ለእሷ በቤተክርስቲያን በቸርች መጋባት ደስ ሊላት ይችላል። በቃ የልጅነት ጉጉቷ ሊሆን ይችላል። እሱ ደግሞ ወይ የማይወደው ወይ ደግሞ የማይፈልገው ቦታ ሊሆን ይችላል። ከዛ የተነሳ ይሄን ሁለት ሐሳብ እንዴት ነው የምታስታርቁ? አንቺ ያልሽው ከሆነ አንቺን ብቻ ነው የሚያስደስተው፣ አንተ ያልከው ከሆነ አንተን ብቻ ነው የሚያስደስተው። የጋራ ደስታ ግን መፍጠር ትልቅ ብልሃትነት። ከሷ ሐሳብ ወስደ ከራስ ሐሳብ ወስደ መካከል ላይ ባለው ነገር መስማማት መቻል በጣም ትልቅ ብስለት፣ ትልቅ ብልሃት። ሰርግ ላይ በጣም ኦቨር ያሉ ሴቶች ናቸው። ሁሉም ግን ማለት አይደለም። ሰርግ የሚወዱ ወንዶችም ያላቸው ሴቶች ናቸው። ኦፍ ኮርስ በቃ ደስ ካላት ደስ አላት ነው። ለምን ደስ አለሽ አይባልም። አንዱ ደስታ እኮ የሷ ደስታ ነው። ነገር ግን ደስታሽም ቢሆን በመጠን። በጣም ብዙ ሴቶች በቃ እንዲደገስ ትፈልጋለች። ገንዘብ አንቺ ገንዘብ የለም አንተ ደገስ የመደገስ ግዴታ አለ። በቃ የሚችለው 500 ሺህ ብር ነው ወይ የሚችለው 100 ሺህ ብር ነው። በቃ ይሁን ብላ ካስገባችሁ በኋላ 100 ሺህ ብር አለቀ፣ ማለቃቀስ ጀመረች። ከዛ በኋላ እንደምንም ብሎ 50 ሺህ ብር ተጨናንቆ ጨመረ። አሁንም ማልቀስ ጀመረች። 200 ሺህ ፈጀ። አሁንም ማልቀስ ጀመረች። ሌላ ተጨማሪ ነገር ግዴታ ያስፈልግ። ታዲያ ምን አድርጌ ነው የምትለኝ? ስድብ ጀመረ። በቃ ይቅርብኝ አለ። በቃ ይቅር ዋላ በቃ ይቅርብኝ። የወጣው 2 ሚሊዮን ብር ይቅር፣ አንቺም ቅሪ አልፈልግም። እኔ ገና በክደት የማታስብልኝ ለኔ ገንዘብ የማትጨነቅ ሴት አታስፈልገኝም። ለኔ የምታስፈልገኝ ሴት ለኔ ገንዘብ የምትጨነቅ ሴት ነው። ልክ ነው? ልክ አይደል? አንቺ ብትሆኚ ለአንቺ ገንዘብ የማይጨነቅ ሰው ባለቤቴ ነው ብለሽ ትቀበያለሽ? አንተ ብትሆን ለአንተ ገንዘብ የማትጨነቅ ሴት። ይሄ ወንድ ጋር ብቻ ነው፣ ሴት ልጅም ጋር ያላቅም። በቃ መንጠራራት ሰው ይወዳል። በቃ ከተማ ውስጥ መነጋገር ቢሆን እኮ ደስ ይላል። ብዙ አይን አታብዙ። በነገራችን ላይ ያው ጥሩ አይደለም ይባላል። በጣም የተዘፈነለት 20 30 40 50 ሚሊዮን ብር ፈጅቶ እስከ 100 ሚሊዮን ብር የፈጀ ሰርጋል 100 ሚሊዮን ብር ፈጅቶ ተሰርጎ የተሰራው ሰርጉ ላይ ነው፣ ድንኳኑ ላይ ነው፣ ጭብጨባው ላይ ነው። እሱና እሷ ላይ ምንም አልተሰራ። አታቆም፣ አያውቃትም። እስከ ሰርጓ ዋዜማ ቺት ታደርጋለች። እስከ ሰርጉ ዋዜማ ቺት ያደርጋል። አላወሩም እነሱ ሰርጉ ላይ ነው ያወሩት እንጂ እነሱ ላይ አላወሩም። የተጨነቁት ድንኳን ላይ ነው የተጨነቁት፣ የፎቶ ጥራት ላይ ነው የተጨነቁት። ሌላው ላይ አልተጨነቁም። እነሱ አልተነጋገሩም፣ አላወሩም። እዚህ ጋር ማለት የምፈልገው ነገር ተነጋግረህ ወይ ደግሞ ተነጋግረሽ የተማመንሽበትን ነገር ወደ ኋላ አትመለሽ። አይኖ 1 ሚሊዮን ብር የተባለ ነገሮች እየጨመሩ ስለሆነ 1 ሚሊዮን የተባለ ሰርግ በትንሹ ወደ 1 ሚሊዮን 500 ሺህ ብር ሊሄድ ይችላል። 500 ሺህ የተባለ ሰርግ ወደ 700 ሺህ ሊጠጋች። ይሄ ኤክስፔክት የሚደረግ ነገር ነው፣ የሚጠበቅ ነገር። ምን አውቃለሁ መሰላችሁ? በዚህ ወር የ9 ሚሊዮን ብር መኪናውን ቀንሶ በ8 ሚሊዮን ብር 1 ሚሊዮን ብር ከስሮ የሸጠ ሰው አውቃለሁ። በሰርግ ሰበብ ቤታቸውን እየሸጡ ያሉ አሉ፣ መኪናቸውን እየሸጡ ያሉ አሉ፣ ንብረታቸውን እየሸጡ ያሉ አሉ። በምን ሰበብ? መቆም በማይችል በሰርግ ወጪ ሰበብ። ስለዚህ እኔ የእውነት አዳዲስ ሙሽሮች ከሆናችሁ ይሄን ቪዲዮ የምታዩት የደገሳችሁ ካላችሁ ደግሱ። ነገ የእድሜ ልክ ጭቅጭቅ እንዳታተርፊ እሱ ባለሽ መንገድ ብትሄጂ ጥሩ። ከሷ ጋር የጭቅጭቅ ነገር እንዳታሳልፍ። በኋላ አንተ እንዲያርገኝ ነው አንቺ እንዲያርገሽ ነው ወቀሳ እንዳይመጣ ከባለቤትሽ ጋር ተስማሚና በዛው መልክ አድርጊ። ሰርግ ጉዳይ ላይ ባልና ሚስቶች ካላችሁ እንዴ አንድ መጀመሪያ ቁጭ ብሎ መተማመን ይጠይቃል። አቅማችሁ ካልፈቀደ አትደግሱ። የእናንተ ዓለም ቢታይ የደስታ ቀን ነው። ሰው ሰርጉና ሞቱ ይባላል። የዛ የዓለምሽ ቀን ነው፣ የደስታሽ ቀን ነው፣ የሰርግሽ ቀን ነው። ብትደሰቺ ብትደሰት ደስ ይላል። ነገር ግን በመጠን ብዙ ዕዳ የተያዘ ሰው አለ። ተጨናንቆ ለምን ይደግሳል? አዎ በዛ ላይ ደግሞ እዚህ አካባቢ ላይ ይሄ ባልና ሚስቶች ካላችሁ ሰርግ ለአውሬ ማብላት ነው። አራ አይደለም እንዴ! እኔም ብትጠራኝ ያንተን ቅባት ላልበላው ይችላል። አንተ ምግብ አይደለም፣ ለአንተ ደስታ ነው። ከመጣው መጣው ለአንቺ ደስታ ነው የምትመጣው እናትሽ እንጂ አንቺ ምግብ ለመብላት አይደለም። ጎረቤት የሚበላው እግዚአብሔር ይባርካችሁ በደስታችሁ ለመገኘት ነው። ይሄ የተሳሳተ አመለካከት ነው። ያንተን ገንዘብ ሰው ሲበላ ማየት ማለት በጣም የተሳሳተ ነው። ባይዘው በጣም የተሳሳተ። ሰው ሊበላ ብቻ አይደለም። ያንተ ተበላ አልተበላ ሲበላ እኮ ነው የኖረው። ያንተ ሰርግ አልተበላ ተበላ ምን ሊመጣ ግን? ኦፍ ኮርስ ለመብላት ያንተን ገንዘብ ሰው ይበላል። አዎ እንደዛ ልታስብ ትችላለህ። ግን አይደለም። ሰው ባንተ ደስታ ስራ ትቶ ብዙ ነገር ትቶ አንተ ፕሮግራም ላይ ይገኛል። በዛ ቀን እኮ ላንተ የሰጠው ይበዛል ካንተ ከተቀበለ።
ይሄ ባህላችን ነው። ሰዎች መጥተው ይመርቃሉ። እግዚአብሔር ጋብቻህን ይባርከው፣ ትዳርሽን ይባርከው ይባባላል። በዛው መጠን ደግሞ ሳልናገር ማለፍም አይፈልገው የሰርጋቸው ቀን የሚረገሙ ሰዎች አሉ። እግዚአብሔር ጋብቻ አያድርግላችሁ ተብሎ በምን ሰበብ 6 ሰዓት ተጠብቀው 11 ሰዓት የገቡ ሙሽሮች ያውቃል። ልክ እነሱ እንደገቡ እግዚአብሔር ትዳራችሁን ትዳር አያድርገው ተብሎ የተረገሙ ሰው እኔ በጆሮዬ የሀገር ሰምቼ ሽሮች ከሆናችሁ መረገም ካልፈለጋችሁ በስተቀር ሰዓት ጠብቁ። ማን ነው እዛ ቁጭ ብሎ አንቺን የሚጠብቀው? ማን ነው አንተን ቁጭ ብሎ የሚጠብቀው? አንተ ህዝብ ቁጭ አድርገህ እየጠጣ በአንተ ኬርለስነት በአንቺ ኬርለስነት ቁጭ ብሎ ህዝብ ይጠብቃል። ከዛ ልክ ሰው ሲመጣ እግዚአብሔር ጋብቻችሁን አይባርከው። ሐዘን የዛ ቀን ነው የሚጀምረው። ለምን ሰው ያዝነባል? 6 ሰዓት ካልክ 6 ሰዓት ኦን ታይም ድረስ። ይሄ ዘመን እንደ ድሮ ዘመን 4 ሰዓት ብለህ 9 ሰዓት የምትገኝበት ዘመን አይደለም። ሰርግ ሙሽራ በተለይ ስሙ ከተማ ውስጥ ነው የምኖረው በስር ላይ ያለው የተማርኩ ሰው ነኝ ብለህ ምንም ሌት የሚያደርግ ብዙ ነገር ቢኖርም እንኳን 8 ሰዓት ብለህ 10 ሰዓት የምትገኝበት ዘመን አይደለም ይሄ ዘመን። ከተማ ውስጥ በዚህ 4 ዓመት ስናማክር የኛ ድርጅት በጣም ብዙ ሺህ ሰው ያውቃል። በምን በሰዓት 4 ሰዓት ከተቀጠረች አንድ ከስተመር 4 ሰዓት ነው የምትገባው። 5 ሰዓት ሳፊ ትወጣለች። 4 ሰዓት ባትመጣም የራሷን ሰዓት ነው የምትገለው። ራይድ እንኳን መኪና ውስጥ እንዴ ምን አይነት ድርጅት ነው በዚህ ደረጃ እንደዚህ ብሎ ባለ ራይዱ እስከሚገርም። ሰርግ ቀን ሚስት የምትናገረው የሚስት እናት የምትናገረው የባለቤትሽ ቤተሰብ የሚናገረው ነገር በጣም ይረብሻል። ትንሽ ዋጥ አድርገ ሰርጉ ካለፈ በኋላ ቁጭ ብለ ከፈለክ መነጋገር ከፈለክ ደግሞ ይሄ ነገር ስተት ነበረ እንዳይደገም ብለህ ማለፍ ትችላለህ። ከዛ ሄደ መጨረሻው ደግሞ ሰዓትህን ጠብቀ ሚስት ከባለቤት ጋር ተስማሚና 8 ሰዓት ቀጠሮ 11 ሰዓት መረገም ነው። እግዚአብሔር ልጅ አይወጣልሽ ተብሎ ይመረጋ። እኔ ክፍለ ሀገር አስታውሳለሁ የዛሬ 10 ምናምን ዓመት ሰው ገብቶ እሷ ቁጭ እንዳለ ታምናላችሁ። ሰው ምግብ አልቀመሰም። ፈጣሪ በሚያውቀው ምግብ አልቀመሰም። ያ ሁሉ የገጠር ከከተማ ከሩቅ ሀገር የመጣ ሰው እንዴት ቁጭ ብሎ ሲጠብቃቸው እንደነበር እነሱ እየሳቁ በቃ 11 ሰዓት ነው ከጨለመ በኋላ 1 ሰዓት ምናምን ገቡ። እኔ ራሱ በልጅነት እንትን ዛሬ እኮ ገና እንዴት እንደደነገጥኩ እንዴት እንዳፈር እየረገማቸው ነው ሰው የወጣው። ሰው ምግብ ራሱ ሳይቀምስ እየረገማቸው ነው የወጣው። እና እንደው ይሄን ቪዲዮ የምታዩ ሰዎች ካላችሁ ለምትሞሸር ሙሽራ ለወደፊት ማግባት ራሱ ካሰብክ ለወደፊት እህት ለወንድም ለጓደኛ ለቤተሰብ ይሄን ቪዲዮ ላክላችሁ። መረገም ማትፈልግ ከሆነ ኦን ታይም ግባ፣ ኦን ታይም ውጣ። ከዛ እናስቡት ለማለት እወዳለሁ። በጣም አመሰግናለሁ። እንግዲህ በደንብ ሰፋ አድርጌ ትንሽ የሰርግ ወራት ነው እንትን ለማለት ሞክሬያለሁ። የተወሰነ ፈትፈት ያለ ነገር አለው። እናንተ ግን መጠን ያደርጋችሁ የሚጠቅማችሁን ነገር ስሙ ለማለት እወዳለሁ።